እኔ የአረብ ሀገር ሴት ነኝ። ስሜ ግን የአረብ ሀገር ሴት አይደለሁም። እናንተ ናችሁ እኮ አረብ ሀገር ሴት ብላችሁ ስሜ ያወጣችሁልኝ እናንተ ናችሁ እንጂ እኔ የአረብ ሀገር ሴት ስሜ አይደለም። 24 ሰዓት ውስጥ 24 ሰዓት ውስጥ 16 ሰዓት እስከ 18 ሰዓት ቆመ ምትሰራ ሴት ነኝ። ይሄ ማለት እኔ ጀግና ሴት ነኝ ማለት ነው። ራሴን እንደዛ ነው የሚያስበው እኔ በጣም እንደዛ ነው የሚያስበው እኔ እንቅልፍ የሌላት ትንሽ ሰዓት ተኝታ የምትነሳ ጀግና ሴት ነኝ። እኔ ራሴ እንደዛ ነው የሚያስበው። የአረብ ሀገር ሴት ልብስ የላትም ነው የሚለው አብዛኛው ሰው ማለት ነው። የአረብ ሀገር ሴት እኮ ልብስ የላት ነው የሚለው ውሸት ነው። አትስሙ እናንተ። እኔም አልሰማም። የአረብ ሀገር ሴቶች ምርጥ ምርጥ ያለ ልብስ አላት። የኔ አሁን አንድ ቁም ሳጥን ነው አለኝ ፈጣሪ ይመስገን። ግን ምለብሰው ጊዜ የለኝም። ሰዓቴን ሁሉም ነገር ስራ ላይ ነው የሚያባክነው። ስራ ደግሞ ያስከብራል። ለስራዬ ደግሞ አላፍርም። አዎ አላፍርም። የአረብ ሀገር ሴት ማጅም ናት ነው የምትላችሁ ሰዎች ግን ጤነኛ ናችሁ እንዴ? ማጅብ አይደለም። እኔ አሁን ለምሳሌ ማጅብ አይደለም። ተምራለሁ። ነገር ግን እኔ የተወልጄ ያደግኩት ገጠር ስለሆነ ማለት ነው። ልክ እንደ ከተማ ልጆች ሁሉም ነገር የሞላ እየተማርኩ አይደለሁም። እየሰራው ነው። ግማሽ ሰዓት እየተማርኩ ነው ነበር። ነገር ግን ልክ እንደ ከተማ ልጆች ነጥብ አነሰብኝ። ከዛም በኋላ ህይወት እንደ አዲስ ሆነችብኝ። ከዛም በኋላ ነው የህይወት ትርጉሙ ማወቅ የጀመርኩት እንጂ ማጅብ አይደለሁም። እውነቴን ነው የምላችሁ፣ ማጅብ አይደለሁም። የአረብ ሀገር ሴት ማጅብ ናት የምትሉ ሰዎች ናችሁ ማጅብ። እውነት ማጅብ እናንተ ናችሁ። እኔ አልሰማችሁም እናንተ ማለት ነው። ምክንያቱም አላማዬን አውቃለሁ። ለምን እንደምሰራው ለምን አረብ ሀገር ሴቶች እንደተባልኩ እኔ አውቃለሁ። እኔ አልከፋም ለእናንተ የመናገር የእናንተ ቃላት እኔ አልከፋም። አላማዬን አውቃለሁ። ታውቃላችሁ የአረብ ሀገር ሴት ተራ ሰራተኛ ናችሁ ብላችሁ የምታስቡ ሰዎች አላችሁ። ነገር ግን እኔ ተራ ሰራተኛ አይደለሁም። በእርግጥ ጀግና ሴት ነኝ። እኔ እንደዛ ነው የሚያስበው እኔ ራሴን ማለት ነው። ምክንያቱም ከዲንነት ጋራ ሁሌ የያዝኩኝ ከዲንነት ጋራ እየተጫወትኩ ከዲንነት ጋራ እኔ ነኝ የሚያሸንፍሽ እያለኝ እኔ ደግሞ እኔ ነኝ አንተ የሚያሸንፈው እያልኩ ትግል የያዝኩት ከዲንነት ጋራ ነው። ስለዚህ አሸንፋለሁ። እኔ ነኝ የሚያሸንፈው። ተስፋ አለኝ። በእርግጥ አሸንፋለሁ። አሁንም ገና የቀረውም ደግሞ አሸንፋለሁ። አምናለሁ ይሄንን። ስለዚህ ተራ ሰራተኛ ብላችሁ የምትጠሩ ማለት ነው አንገታችሁን ጉንብስ አድርገን ራሳችንን ጥለን ስማችንንም ረስተን እንደምኖር አታደርጉንም እባካችሁ። እንደዚህ የምታደርጉ ሰዎች ማለት ነው ተጠንቀቁ። አሁን የአረብ ሀገር ሴቶች በጣም አራዳ የሆኑ እየመጡ ነው። በጣም የሁሉም ነገር ማለት ነው። አረብ ሀገር እኮ ምንም ብር የላትም። ዝም ብላ ትለፋለች። አዎ ይለፋለሁ። የት ሄዳል ብሬ? የት ሄዳል? ማን ነው የሚበላው? የአረብ ሀገር ሴት ማለት ብር አላት። እኔ እዛ ያለው ሰላም የማይል ሰው ዛሬ ላይ ስንት ሚስኮል ነው የሚያገኘው? ስንት ቮይስ ነው የሚያዳምጠው? እኔ ቆንጆ እንዴት አደርሽ? እንዴት ነሽ? ሰላም ነሽ ወይ ብሎ ስንትና ስንት ነው እኔም ማናገር የሚፈልጉ ሰዎች ስላለኝ ነው። ብር ስላለኝ ነው። የአረብ ሀገር ሴት ወርቅ አላት፣ ቤት አላት፣ ሁሉም ነገር አላት። ነገር ግን ለብሼ የሚያሳየው ወርቅን
ጊዜ የለኝም። እኔ ስራ ላይ ነው ሁሉ ጊዜ ማለት ነው። አንዳንድ ሰዎች ደግሞ አላችሁ ይባሰባችሁ ህብድ የመጨረሻ የሆናችሁ ማለት ነው። በጣም ነው እናንተ የምትገርሙኝ እኔን ማለት ነው። የአረብ ሀገር ፍቅር አታውቅም የምትሉ ሰዎች ጭንቅላታችሁ ይሰራል እንዴ? ይሰራል ብዬ አላምንም እኔ። በጣም ድብን አድርጎ ፍቅር ይዘኛል እንዴ? ሰው አይደለም እንዴ? እንዴ እኔ የአረብ ሀገር ሴት ስለተባልኩ ብቻ ፍቅር ያያዛት ፍቅር የላትም ምናምን ብላችሁ የምታስቡ አለኝ፣ ልብ አለኝ እንዴ? ሰው ነኝ። በጣም ነው የሚያፈቅረው፣ በጣም ነው የሚያስበው ስለ ቤቴ ማለት ነው። ባለቤቴን በጣም ነው የሚያፈቅረው። እውነት መናገር ከሆነ ለምን ይወሻሻልን? ለምን እውነቱን አንናገርም? እና ሁሉም ነገር አላት። የአረብ ሀገር ሴት ጀግና ናት። ሁሉም ነገር ማድረግ ትችላለች። የአረብ ሀገር ሴት የአረብ ሀገር ሴት እኮ ጨካኛት። አዎ ጨካኝ ነኝ፣ ጨካኝ ነኝ። ለምንድን ነው አልጨክንም? አንተ አገሬ ላይ ቁጭ ብላ ቡና አንድ ቡና ሲኒ መጠጣት ስንት ደቂቃ የምትገድለው? ስንት ሰዓት እየገደልክ እኔን ጨካኝ ናት ማለት ትችላለህ እንዴ? በምን ሞራል ነው የአረብ ሀገር ሴት ጨካኝ ናት ማለት እየቻልክ? እኔ አልገባኝም። ያው ጨካኝ ነኝ። ላቤን ጠብ አድርጌ ነው የሚያመጣው። ጨካኝ ነኝ። ስንት ሰው በዚህ ግቢ በዚህ ውጭ እንዲያርግ እያሉኝ ድክምክም እያልኩኝ እሳት ላይ ቆሜ በስንትና ስንት በኬሚካል እየታገልኩ የሚሰራ ሴት ነኝ። ለምንድን ነው አልጨክንም? አረብ ሀገር ሴት ጨካኞች ናቸው። አዎ ጨካኝ ነኝ። ነገር ግን ተቸገርኩ ያለ ሰው አልጨክንም። ሰው ቸገረኝ ስለ ጊዜ ብዙ ሰው ረድቼ ያውቃሉ። ቸገረኝ ሰው ስለ ጊዜ ሆዴ አይችልም፣ ያዛዝነኛል። የሚያዛዝን ልብም አለኝ። የሚያፈቅር ልብ ብቻ ሳይሆን የሚያዛዝን ልብም አለኝ። የሰው የሚያስብ የሰው ሁኔታ አይቼ ወይኔ ብዬ ሰው የሚረዳ ብዙ ሰዎች አሉ። እናቴ እናንተ እንደ ቁጭ ብላችሁ እንደቀለዳችሁ ስንትና ስንት ስም እያወጣችሁ አይደለም? እንደዛ አይደለም ነገሩ። ትቀልዳላችሁ እንዴ? እናንተማ ምን አላችሁ? ጊዜ የእናንተ ነው። ነገር ግን እንዴት ነው እንደዚህ ማለት ትችላላችሁ? ቻላችሁ ነው የገረመኝ ማለት ነው። የአረብ ሀገር ሴት ሜካፕ አትቀባም፣ ፀጉሯም ጨብራራ ነው። አዎ ፀጉሬ ጨብራራ ነው። ጨብራራ ነው ፀጉሬ። ነገር ግን የሚሰራ ጊዜ የለኝም። ሹሩባ የሚሰራልኝ እንደ አገሬ እዚህ ማንም የለም። የመጣሁት ማቅ አገር የኖርኩት ማቅ ቤት ማቅ ሰዎች ጋር ነው የምኖረው። ማቅ ቋንቋ ነው ተላምጄ የማወራው። ማቅ ሰው ጋር ነው የሚኖረው። ይሄ ማለት ደግሞ ትልቅ እውቀት ነው የሚያስፈልገው እንጂ ዝም ብሎ አይደለም። ዘው ብላ ገብታ ሁሉም ነገር የምታስተዳድር ነገር አይደለም። ሁሉም ነገር ችላ የምትኖር አይደለም። የአረብ ሀገር ሴት እብድ ናት። ጭንቅላቱ እኮ ትክክል አይደለም። ትክክል ነው። ምን ነው ይሄ ትክክል ነው። አረብ ሀገር ሴት ጭንቅላት በሱማ ሃርድ ነው። ካንተ በላይ ነው ሃርድ አክቲቪቲ ነው። ታውቃለህ? ሃርድ ነው የአረብ ሀገር ሴት ጭንቅላት። በጣም ትግስቱ ጥግስ የደረሰ ድረስ ጥግ ነው ትግስቱ። እናንተ ናችሁ እብድ ያደረጋችሁ። እናንተ ስራ ነው ሰው የሚያሳብደው። ታውቃላችሁ? የእናንተ ነው ሰው የሚያሳብደው እንጂ የአረብ ሀገር ሴት ጭንቅላት ልክ እንደ ኮምፒውተር ነው በፍጥነት መሰራው። ስለዚህ ራሳችሁን እንዲህ እያላችሁ አታስጠናኑ። እንዲህ እያላችሁ እኛን ሳይኮሎጂ መነካት እንዳስፈልጉ አትነኩም። አትናቁ። ሰው የአረብ ሀገር ሴቶች መከበር አለባት።
የአረብ ሀገር ሴቶች ማስተዋል አለባችሁ። ምንድናት አላማው? ምንድነው እየሰራችሁ የሰራች ብላችሁ አስቡ።